ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማረ ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን በጊዜው የምናቀርብ ሲሆን አዳዲስና የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ማለት ነው ይህንን ቻናል ሰብስክራይብ በማድረግ በቀጥታ ሰብስክራይብ እንዳደረጋችሁት የምንለቃቸው አዳዲስና አስተማሪ ህይወት ቀያሪ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ማለት ነው ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ እያሳሰብሁኝ በቀጥታ ወደ ዋናው ርዕሰ ጉዳያችን እናልፋለን ማለት ነው። የዛሬው ርዕሰ ጉዳያችን የሚሆነው የስልካችን ተች ማለት ነው ከደነዘዘ ወይም ደግሞ አክቲቭ አልሆን ብሎ ከተቸገርነ እንዲሁም ደግሞ ስታክ እያደረገ ከተቸገርነ የስልካችን ተች አክቲቭ እንዲሆን ወይም ደግሞ ተቹ ፍጥነቱ እንዲጨምር የምናደርግበትን አንድ ወሳኝ ሴቲንግ አሳያችኋለሁ ማለት ነው። እንግዲህ በአንድም በሌላም ማለት ነው የስልካችን ተች በጣም እየደነዘዘ ካስቸገረን አልታዘዘም ካለ የምናስተካክለው ወሳኝ ሴቲንግ አለ ማለት ነው። ስለዚህ ይህንን ወሳኝ ሴቲንግ እንዴት እንደምናስተካክል ከመጀመሪያ እስከ መጨረሻው አሳያችኋለሁ። ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እየጋበሱኝ በቀጥታ ወደ ዋናው ርዕሰ ጉዳያችን እንገባለን። በቀጥታ ወደ ስልካችን ሴቲንግ እንገባለን ማለት ነው። እንግዲህ ሁላችሁም በምትጠቀሙበት ማንኛውም ስልክ ማለት ነው ተች ወይም ደግሞ ስማርት ስልኮች የስልካችሁ ሴቲንግ ትገባላችሁ። የስልካችሁ ሴቲንግ ክሊክ አድርጋችሁ እንደገባችሁ ማለት ነው በቀጥታ በዚህ መንገድ ይከፍትላችኋል። ከዛም በመቀጠል ማለት ነው ወደ ላይ ስክሮል ታደርጉታላችሁ ማለት ነው። ወደ ላይ ስክሮል ታደርጉና አክሴሲቢሊቲ የሚል ትፈልጋላችሁ። አክሴሲቢሊቲ የሚለውን እንዳገኛችሁ ይሁን ቀስቱ የሚያመለክተው ማለት ነው። በቀጥታ አንዴ ክሊክ ታደርጉታላችሁ። አንዴ ክሊክ እንዳደረጋችሁት ሌሎችን ኦፕሽኖች ያመጣልናል ወይም ደግሞ ወደ ውስጥ ያስገባናል። ከዛም በመቀጠል ይህንን ማለት ነው አንዴ ቮይስ ቨርዥን ኢንሃንስመንት የሚለውን ክሊክ ታደርጋላችሁ። ይህንን ክሊክ እንዳደረጋችሁ አሁንም በቀጥታ በዚህ መንገድ ያመጣልናል ማለት ነው። ከዛም በመቀጠል እንደምትመለከቱት እነዚህን ሁለት ወሳኝ ሴቲንጎች ኦን ማድረግ ይኖርብናል ማለት ነው። እነዚህን ከላይ ሁለት ወሳኝ ሴቲንጎች ኦን እንዳደረጋችሁ በቀጥታ ኖርማሊ የስልካችሁ ከዚህ በፊት ስትጠቀሙበት የነበረ የተች ፍጥነት በተለየ ሁኔታ ይጨምራል ማለት ነው። እንደዚህ ያደርጋችሁ ሁላችሁም አስተካክላችሁ መጠቀም ይኖርባችኋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ የዛሬውን ቪዲዮአችን በዚህ የምናጠናቅቅ ይሆናል። በዚህ ቻናል ማለት ነው አዳዲስ አስተማሪ የተለያዩ የቴክኖሎጂ ኢንፎርሜሽን መረጃዎችን በየጊዜው የምንለቅ ይሆናል ማለት ነው። እንደምትመለከቱት እጅግ በጣም ወደታች ወርዳችሁ ከዚህ በፊትም በርካታ ቪዲዮዎችና በርካታ አስተማሪ የሆኑ እንዲሁም ልዩ ልዩ ትምህርቶችን የምታገኙበት ቪዲዮዎች የተለቀቁ ስላሉ ወደታች መለስ ብላችሁ እነዛን ቪዲዮዎችን ማየትና መጎብኘት ትችላላችሁ ማለት ነው። አዳዲስ የቴክኖሎጂ የኢንፎርሜሽን መረጃዎችን በየጊዜው እንዲደርሳችሁና ማግኘት ከፈለጋችሁ ማለት ነው በቀጥታ ይህንን ቻናል ሰብስክራይብ እንዳደረጋችሁት ልክ ቪዲዮ ስንለቅ በቀጥታ ይደርሳችኋል። ስለዚህ ይህንን ቻናል ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብሁኝ ቤተሰብ የሆናችሁ ደግሞ ለሌሎች ጓደኞቻችሁ እንዲደርስ ሼር ማድረጋችሁንም እንዳትረሱ። ሀሳብ አስተያየት፣ ጥያቄ ካላችሁ ሀሳብ አስተያየትና ጥያቄያችሁን ኮሜንት ላይ እንድታስቀምጡልኝ እያሳሰቡኝ ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ሆኖ ባይ ባይ።